የቅድስት አርሴማን ጠበል የተጠመቀ ሰው ቡና መጠጣት ይችላል ወይስ አይችልም የሚለውን የብዙዎችን ጥያቄ መልስ እሰጥበታለሁ። እስከ መጨረሻው አብራችሁኝ ቆዩ። የቅድስት አርሴማ ጠበልንና ቡናን ለብቻቸው የሚያገናኝ እና የተደነገገ የቤተ ክርስቲያን አስተምሮ የለም። ቅድስት አርሴማ ሰማዕት ናት። ራሷን ሰማያዊት የክርስቶስ ሙሽራ አድርጋ በስጋዋ የሚደርስባትን መከራ በደስታ የተቀበለች የቅድስት ቤተ ክርስቲያናችን ብርሃን ናት። ስለ ቡና ብዙ ጊዜ ተጠይቆ ብዙ ጊዜ መልስ የተሰጠበት ቢሆንም ቡና በራሱ የተረገመ እርኩስ በዕለተ አርብ የለመለመ አርዮስ ፈርስ ላይ የበቀለ የሰይጣን መቋደሻ ወዘተ የሚባሉ መሰረትና ማስረጃ የሌላቸው ምክንያቶች ናቸው። ቡና በዕለተ ማክሰኞ የተፈጠረ ፍጥረት ነው። እግዚአብሔር የፈጠረውን ሁሉ መልካም እንደሆነ አየ ነው የሚለው። መጥፎ ፍጥረት ፈጠረ አልተባለም። የፈጠረውን ሁሉ መልካም እንደሆነ አየ ተብሎ በመጽሐፍ ቅዱስ ሰፍሯል። መጥፎ ፍጥረት ፈጠረ አልተባለም። እግዚአብሔር መጥፎ ፍጥረት አልፈጠረም ማለት ግን ሁሉንም ፍጥረት የሰው ልጅ እንዲበላቸው ተፈቅዷል ማለት አይደለም። አገልግሎታቸው ብዙ ነውና ሰው መናገር ስለቻለና አፉ የእርሱ ስለሆነ እንደፈለገው መናገር አይችልም፣ መሳደብ አይችልም፣ ገደብ አለውና። በተሰጠው ንብረቱ ማድረግ የሚችለውና ማድረግ የማይችለው ነገር አለ። በነፃ ስለተሰጠው ሁሉንም መብላትና መጠጣት አይችልም። በነፃ ስለተሰጠው ድንጋይ የሚበላ የለም። እንደ እንስሳት ቆሻሻ አይበላም። ቅድስት አርሴማ በተሰጣት ቃል ኪዳን መሰረት ታምራትን ታደርጋለች። በስሟ የታነጹ ገዳማት ከሚታየው ችግር አንፃር አባቶች የገዳም ስርዓት ሊያወጡ ይችላሉ። ይህ የአንድ ገዳም ስርዓት የሁሉ ገዳማትና አድባራት መተዳደሪያ ስርዓት ሊሆን ግን አይችልም። ቡና በዓላትን ባከበረ መልኩ ስርዓተ አምልኮን በጠበቀ መልኩ ቢጠጣ የሚያስከትለው ችግር የለም። የሚጥሰውም የቤተ ክርስቲያን አስተምሮ የለም። ውሃ ሲጠማን እንጠጣለን፣ ሻይ ስንፈልግ እንጠጣለን፣ እንጀራ ሲርበን እንበላለን። ልክ እንደዚህ መብልና መጠጦች ቡናንም ስንፈልግ ብቻ እንጠቀማለን። ቡና ካልጠጣሁ ስራ አልሰራም፣ አይኔ አያይም፣ ሰዓቱ ካለፈ ራሴን ያመኛል ማለት ግን ባርነትና አምልኮ ነው። ቡናን ለሌላ ዓላማ ለምሳሌ ለጥንቆላ ማዋል ግን አይቻልም። የቅድስት አርሴማን ጠበል የጠጣ የቅድስት አርሴማን ገዳም የተሳለመ ቡና አይጠጣም የሚል የቤተ ክርስቲያን አስተምሮ የለምና